ብዙ ቪዲዮዎች ላይ በቀላሉ ገንዘብ ስለምትሰሩባቸው ያለምንም ስኪል የምትሰሯቸው የኦንላይን ሰርቪስ ስራዎች ተመልክታችኋል። ነገር ግን እነዚህ የኦንላይን ሰርቪስ ስራዎች ይከፍላሉ ወይ የሚለው ጥያቄዎችን ያስነሳል። በዛሬውም ቪዲዮ የምንመለከተው ያለምንም ስኪል የምትሰሯቸው የኦንላይን ሰርቪስ ስራዎች ምን ያህል ገንዘብ ይሰራባቸዋል፣ እነዚህንም የኦንላይን ሰርቪስ ስራዎች የምትሰሩባቸውን ትክክለኛ ፕላትፎርሞችን እጠቁማችኋለሁ። እንዲሁም እነዚህን የኦንላይን ሰርቪስ ስራዎች ስትሰሩ ያላቸውን ድሮባክ ወይም ጉዳት፣ እነዚህንም የኦንላይን ሰርቪስ ስራዎች መስራት ያለባቸው እነማን ናቸው የሚለውንም እነግራችኋለሁ። በመጨረሻም ያለምንም ስኪል የምትሰሯቸውን የኦንላይን ሰርቪስ ስራዎችን መስራት ከመጀመራችሁ በፊት የሚጠቅማችሁን ቲፕ እነግራችኋለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያም የምንመለከተው እነዚህ የሰርቪስ ስራዎች ምንድናቸው የሚለውን እንመልከት። እነዚህም የኦንላይን ሰርቪስ ስራዎች ላይ የተለያዩ ካምፓኒዎች ወይም ድርጅቶች የእናንተን ኦፒኒየን ሲጠይቁ ወይም የእናንተን ሀሳብ ሲጠይቁ ክፍያዎችን ይከፍላሉ። እነዚህም ካምፓኒዎች እናንተ የተለያዩ ጥያቄዎችን ከጠየቋችሁ በኋላ የሚያገኙትን መልስ ለሚፈልጉት ማርኬቲንግ ቦታ ላይ እንደ ዳታ አድርገው ይጠቀሙበታል። ስለዚህ በአጠቃላይ የኦንላይን ሰርቪስ ስራዎች ማለት የተለያዩ ካምፓኒዎች ወይም ድርጅቶች የእናንተን አመለካከት ከጠየቁ በኋላ ለሚያገኙት መልስ ክፍያዎችን ይከፍሏቸዋል። በመቀጠልም የምንመለከተው በእነዚህ ያለምንም ስኪል የምትሰሯቸውን የኦንላይን ሰርቪስ ስራዎች ላይ እውነት ገንዘብ ይከፍላሉ ወይ፣ እንዲሁም ደግሞ እስከምን ያክል ገንዘብስ ይከፍላሉ የሚለውን እነግራችኋለሁ። በእነዚህም የኦንላይን ሰርቪስ ስራዎች እውነቱን ለመናገር በአብዛኛው በአቬሬጅ ስንመለከተው $1 እስከ $5 ድረስ ፐር ሰርቪ ይከፍሏቸዋል። እነዚህንም የኦንላይን ሰርቪስ ስራዎች ስትሰሩ ልክ እንደ ኮንሲስተንት ገቢ አይደለም የምታገኙት፣ ወይም ልክ እንደ ፉል ታይም ጆብ አይደሉም። ይህ ማለት በጣም ትናንሽ ገንዘብ ነው የሚከፍሏችሁ። እነዚህንም ገቢ በብዛት የምታገኙት ብዙ የሆኑ ሰርቪዎችን ስትሰሩ ነው። ስለዚህ በአጠቃላይ እነዚህ የኦንላይን ሰርቪስ ስራዎች ቶሎ ላይክ ጌት ፊች አይነት ነገር አይደሉም። ልክ እንደ ሳይድ ኢንካም ነው። ይህ ማለት ከምትሰሩት ስራ ጎን ለጎን የምትሰሯቸው የኦንላይን ሰርቪስ ስራዎች ናቸው። ወደ ቀጣዮቹም ከመግባቴ በፊት ይህን ቪዲዮ እያያችሁ ከሆነ ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመቀጠልም የምንመለከተው እነዚህን ያለምንም ስኪል የምትሰሯቸውን የኦንላይን ሰርቪስ ስራዎችን የምትሰሩባቸው ትክክለኛ ፕላትፎርሞች አሉ። እነዚህን ፕላትፎርሞች ልጠቁማችሁ። እነዚህን ፕላትፎርሞች ለምሳሌ ስዋግበክስ አለ፣ ዋይሴንስ አለ፣ ቶኑና እና ኢንቦክስ ዶላር የሚባሉ ዌብሳይቶች አሉ። እነዚህም የነገርኳችሁ ፕላትፎርሞች ሌጂት የሚባሉ ናቸው፣ ወይም ትክክለኛ የሚባሉ የኦንላይን ሰርቪስ ስራዎች ወይም ያለምንም ስኪል የምትሰሩባቸው ትክክለኛ ፕላትፎርሞች ናቸው። በእነዚህም ፕላትፎርሞች ላይ ገብታችሁ የተለያዩ ቀላል የሆኑ ስራዎችን መስራት ትችላላችሁ። ለምሳሌ የሰርቪስ ስራዎች ሊሆኑ ይችላሉ። የተለያዩ ጌሞችን በመጫወትና የተለያዩ ማስታወቂያዎችን እዛው ፕላትፎርሙ ላይ በመመልከት ትናንሽ ዶላሮችን ወይም ትናንሽ ገንዘቦችን መስራት ትችላላችሁ። በመቀጠልም የምንመለከተው እነዚህን ያለምንም ስኪል የምትሰሯቸውን የኦንላይን ሰርቪስ ስራዎች ስትሰሩ ያላቸው ድሮባክ ወይም ጉዳት ምንድነው የሚለውን እነግራችኋለሁ። እነዚህንም ያለምንም ስኪል የምትሰሯቸውን የኦንላይን ሰርቪስ ስራዎች ስትሰሩ አንደኛ ክፍያችሁ ዝቅተኛ ነው የሚሆነው ወይም ሎ ፔመንት ነው ያላቸው። ምክንያቱም ቀላል ስራዎች ስለሆኑና ምንም አይነት ስኪል ስለማይጠይቁ የምታገኙት ክፍያ ዝቅተኛ ነው። ስለዚህ አንደኛው ድሮባካቸው ሎ ፔመንት ነው። ሌላው እንደ ድሮባክ የሚነሳው ሊሚትድ አቬይላቢሊቲ ነው። ይህም ማለት እነዚህን የሰርቪስ ስራዎች ለማግኘት ብዙ ክራይቴሪያዎች አሏቸው። የምታገኙበት ቻንሳችሁ ዝቅተኛ ነው። ለምሳሌ በጂኦግራፊካል ወይም ባላችሁበት ሀገር ሊወሰን ይችላል። አንዳንድም የኦንላይን ሰርቪስ ስራዎች ላይ ካያችሁ ለተወሰኑ ሀገራት ብቻ ነው ያንን ሰርቪስ ስራ የሚለቁት። ስለዚህ ሊሚትድ አቬይላቢሊቲ አንዱ ችግራቸው ነው። ሌላው ታይም ኮንሱም ያደርጋሉ። ይህም ማለት እነዚህን ጥያቄዎች ለመመለስ ሊሆን ይችላል ወይም እነዚህን ቀላል ስራዎችን ለመስራት ብዙ ጊዜዎችን ልታጠፉ ትችላላችሁ። ስለዚህ አንደኛው ድሮባክም ታይም ኮንሱም ወይም ጊዜ ይወስዳሉ። ስለዚህ ከነዚህ ጉዳታቸውም ስንነሳ እነዚህን የኦንላይን ሰርቪስ ስራዎች መስራት ያለባቸው እነማን ናቸው የሚለውንም እነግራችኋለሁ። እነዚህንም ያለምንም ስኪል የሚሰሯቸው የኦንላይን ሰርቪስ ስራዎች መስራት ያለባቸው አንደኛ ምንም አይነት ስኪል የሌላቸው ሰዎች ናቸው። ምክንያቱም ብዙ ጊዜ ካስተዋላችሁ የኦንላይን ስራዎች ስኪሎችን ይጠይቃሉ። ስለዚህ ምንም አይነት ስኪል ከሌላችሁ እነዚህን የኦንላይን ሰርቪስ ስራዎችን መስራት ትችላላችሁ። ሌላው ተማሪ ከሆናችሁና በኦንላይን ስራዎች ላይ የመጀመሪያ ከሆናችሁ ወይም ቢጊነር ከሆናችሁ በእነዚህ የኦንላይን ሰርቪስ ስራዎች ተነስታችሁ ስኪሎችን እየተማራችሁ ማዳበር ትችላላችሁ። በመጨረሻም እንደ ቲፕ የምነግራችሁ ገንዘቦችን በኦንላይን መስራት ከፈለጋችሁ በመጀመሪያ ማድረግ ያለባችሁ ስኪሎች ላይ ነው ፎከስ ማድረግ ያለባችሁ፣ ወይም ስኪሎችን ብትማሩ ለእናንተ የተሻለ ነው። ለምሳሌ የተለያዩ ኤአይ ቱሎች ላይ፣ ዩቲዩብ ላይ እንዲሁም የተለያዩ ፍሪላንሲንግ ላይ የምትሰሩባቸውን ስኪሎች ላይ ፎከስ አድርጋችሁ ብትማሩ ለእናንተ አንደኛ የምታገኙት ገቢ ይጨምርላችኋል። እንዲሁም በእነዚህ ትናንሽ ገቢዎች ላይ ጊዜያችሁን አታባክኑም።
ስለዚህ በአጠቃላይ ስኪሎችን ብትማሩ ኦንላይን ላይ የምታገኙት ገቢ ይጨምርላችኋል። የዛሬውን ቪዲዮ የሰራሁላችሁ ምንም አይነት ስኪል ሳይኖራችሁ ነገር ግን ኦንላይን ላይ ገንዘብ መስራት ከፈለጋችሁ ያለውን እውነታ እንድትረዱት ነው። ስለዚህ የዛሬውን ቪዲዮ እንደሚጠቅማችሁ እንዲሁም እንደምትወዱት እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ካላችሁ ወይም ሀሳብ አስተያየት ካላችሁ ከስር አስቀምጡልኝ። መልካም ጊዜ